በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዛሬ እግዚአብሔር እንደወደደና እንደፈቀደ የምንማማርበት የትምህርታችን ርዕስም የሆነው የማቴዎስ ወንጌል ምዕራፍ 15 ቁጥር 32 ላይ ያለውን ኃይለ ቃል መናሻ በማድረግ ይሆናል። ማስተማር፣ መምከር፣ መገሰጽ የባህሪ ገንዘቡ የሆነ የሁላችን አምላክ ቸሩ መድኃኔዓለም በያለንበት አእምሯችንን ሰብስበን ቃሉን እየሰማን እንድንባረክለት ወዶና ፈቅዶ ድምፁን እያሰማን ስለሆነ አብዝቶ እንዲባርከን እንዲቀድሰን ቃሉን የምንሰማበትን ጥበብ በሁላችን አእምሮ ውስጥ እንዲሞላ የእርሱ ቅዱስ ፈቃዱ ይሁንልን። ኃይለ ቃሉ የሚለው እንዲህ ነው። ወጸውዖሙ እግዚእ ኢየሱስ ለአርዳኢሁ ወይቤሎሙ ያምህሩኒ እሉ ሕዝብ። ጌታ ኢየሱስም ደቀ መዛሙርቱን ጠርቶ እነዚህ ሰዎች ያሳዝኑኛል አላቸው ይላል። ስለ ቃሉ አምላካችን ስሙ የተመሰገነ ይሁን። እዚህ ላይ ደግሞ ርዕስ አጭር ሆኖ መቅረብ ስላለበት ሳሳጥረው ያምህሩኒ እሉ ሕዝብ፣ እኒህ ሰዎች ያሳዝኑኛል የሚለውን ቃል ርዕሰ ጉዳይ አደርገዋለሁ ማለት ነው። የዚህ ቃል ተናጋሪ ርህበ ሥጋን ርህበ ነፍስን ከደቂቀ አዳም ለማስወገድ ወደዚህ ዓለም የመጣው አድሎ የሌለበት የሁሉ አባት የሁሉ መጋቢ የሁሉ ጌታ ቸሩ መድኃኔዓለም ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለተራቡት ምግብ፣ ለተጠሙት የሕይወት መጠጥ፣ ለታረዙት ልብስ፣ ለስዱዳን መጽናኛ፣ ሰላምን ላጡ ሰላም ሆኖ የተገለጠ አምላክ ነው። ስለዚህ ርህበ ሥጋ ርህበ ነፍስ ላለባቸው ወገኖች እነሆ ምን ያህል እንደሚያዝንላቸው ምስጢሩን ለማይደብቃቸው ለደቀ መዛሙርቱ ነው የተናገረው ማለት ነውና ይህን ቃል የተናገረው በዋለበት እየዋሉ ባደሩበት እያደሩ የእጁን ታምራት እየተመለከቱ የቃሉን ትምህርት እየተመገቡ ከተለያዩ ግብራት ተጠርተው ቃሉን ይማሩ ዘንድ እግዚአብሔር የመረጣቸው ያከበራቸው እነሆ ዓለምን ያጣፍጡ ዘንድ የዓለም ማጣፈጫ አድርጎ ለዓለም መርጦ አስተምሮ ኮትኩቶ ወደ ዓለም የላካቸው ደቀ መዛሙርቱ ናቸው። ያሳዝኑኛል ተብለው ደግሞ የተነገረላቸው ወይም ቃሉ እንዲነገር ምክንያት የሆኑት ደግሞ ትምህርቱን ለመስማት የእጁን ተአምራት ለማየት በእጁ ለመፈወስ ከርህበ ሥጋቸው ለመዳን ወይም በልተው ለመጥገብ መልኩን አይተው ለማድነቅ ዳገቱን በመውጣት ቁልቁለቱን በመውረድ ይከተሉት የነበሩ ከ400,000 በላይ የሆኑ ሕዝቦች ናቸው ማለት ነው። ይህን ቃል አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ተናግሮታል። ዛሬም ቤተ ክርስቲያን ትናገረዋለች። ምክንያቱም ቤተ ክርስቲያን የምትናገርበት ዓላማ አንደኛ መሐሪ ይቅር ባይና ለሰው ልጆች ሁሉ ማዘን የባሕሪ ገንዘቡ የሆነውን ጌታ እንደ አምላክነቱ እንደ መጋቢነቱ እንደ አዛኝነቱ እንደ ቸርነቱ ትውልድ ሁሉ እንዲያውቀውና ስለ ቸርነቱ ብዛት ስለ አዳኝነቱ ምስጢር እንዲመሰክር ለማድረግ ነው። ሁለተኛ ዓላማው የእግዚአብሔርን ፍቅር ዓላማዋ ያደረገች ቅድስት ቤተ ክርስቲያን የምታዝንላቸው ቅድሚያ ሰጥታ የምትንከባከባቸው ያምህሩኒ የተባሉ እነማን እንደሆኑ በዝርዝር ለመግለጽ ነው። ሦስተኛው ዓላማ ጌታ የራራላቸውን በመለየት በመንከባከቡ ሂደት የእኛ ድርሻ ምንድን ነው የሚለውን ሐሳብ ምእመናት በያላችሁበት እንድታስቡበት ለመጠቆም ነው። አራተኛውና የመጨረሻው ዓላማ ጌታ ለራራላቸው ጌታ ላዘነላቸው ብንራራ ለነዚህ አካላት ቅድሚያ ሰጥተን መስራት ያለብንን ብንሰራ የምናገኘው ዋጋ ወይም ልናገኘው ያለን ዋጋ ምንድነው የሚለውን ለመጠቆም ለማስተማር ነው ማለት ነው። ከዚህ ዓላማ ተነስተን ነው ይህን ቃል የምናየው የምንነጋገረው ማለት ነው።
ይህን ቃል ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረበት ምክንያት ምንድነው የሚለውን ስናይ አምላካችን ክብር ምስጋና ለስም አጠራሩ ይሁንና እነሆ ወንጌሉን እንደሚነን ጌታችን ኢየሱስ ክርስቶስ ከዚህ አልፎ ወደ ገሊላ ባሕር አጠገብ ደረሰ። ወደ ተራራም ወጥቶ በዚያ ተቀመጠ። ብዙ ሕዝብም ወደ እርሱ ቀረቡ። ከእነሱም ጋር አንካሶች፣ ዕውሮችን፣ ደንቆሮችን፣ ልምሾችንና ሌሎችን ብዙዎችን በሽተኞች አምጥተው ከጌታ ኢየሱስ ክርስቶስ እግር በታች አኖሯቸው። እርሱም አዳናቸው፣ ፈወሳቸው። ሕዝቡም ዲዳዎች ሲናገሩ፣ ሽባዎች ሲድኑ፣ አንካሶች ሲሄዱ፣ ዕውሮች ሲያዩ አይተው እስኪደነቁ ድረስ የእስራኤልን አምላክ አመሰገኑት ይላል። መመስገን የሚገባውን አዳኙን ጌታ ማመስገን ጀመሩ። ጌታችን ኢየሱስ ክርስቶስም ደቀ መዛሙርቱን ጠርቶ እነዚህ ሰዎች ያሳዝኑኛል፣ ከዚህ ከኔ ጋር የዋሉ 3 ቀን ነውና የሚበሉትም የላቸውም፣ በመንገድ እንዳይደክሙ ጦማቸውን ላሰናብታቸው አልወድም አላቸው ይላል። ስለዚህ ምክንያቱ ምንድን ነው? አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ እነሆ ለ3 ቀናት ከሱ ጋር የትም ሳይሄዱ ለ3 ቀናት ከሱ ጋር የነበሩ 4000 በላይ የሚሆኑ ሰዎች ነበሩና እነዚህ ሰዎች ርዕበ ሥጋ ጸንቶባቸው እንደነበረ እነሆ መጽሐፍ ቅዱስ ይነግረናል። ስለዚህ የተራቡትን ባየ ጊዜ ሳይበሉና ሳይጠግቡ ወደ ቤታቸው መመለስ የለባቸውም፣ ያሳዝኑኛል ብሎ ነው የተናገረውና ጌታ የተናገረበት ምክንያት እንዲናገር ያደረገው የሰዎቹ መራብ ነው ማለት ነው። ከምግበ ሥጋ እጦት የተነሳ ተከታዩ ሕዝብ ዝሎ ስለነበር እንደ አባትነቱ ደቀ መዛሙርትን የሚበሉትን ስጧቸው ብሎ ካዘዘ በኋላ በወቅቱ የተገኘውን 2 ዓሣና 5 እንጀራ አበርክቶ አመስግኖ ለደቀ መዛሙርቱ፣ ደቀ መዛሙርቱ ደግሞ ለሕዝቡ አድለው ሴቶችና ሕፃናት ሳይቆጠሩ ከ4000 በላይ የሚሆን ሕዝብ ጠግበው 7 መሶብ ተርፏል። በተለይ ይህም የማርቆስ ወንጌል ምዕራፍ 8 ከ1 እስከ 10 በስፋት ተዘርዝሯል ማለት ነው። ስለዚህ ምክንያቱ ይህ ከሆነ እነሆ ጌታ እራራላቸዋለሁ ያላቸው ጌታ የራራላቸው ለነማን ነው የሚለውን ጥያቄ ነው ምዕመናን መመለስ ያለብን። ይህ ማለት ደግሞ ጌታ የራራላቸው ማለት የጌታ አካሉ የሆነች ቤተ ክርስቲያን የምትራራላቸው፣ ቅድሚያ የምትሰጣቸው፣ የምታስባቸው፣ የማትረሳቸው፣ ዘወትር የምትጸልይላቸው፣ በትኩረት ልናያቸው የሚገቡ አካላት እነማን ናቸው የሚለውን ጥያቄ እንድንመልስ ያደርገናል ማለት ነው። ለዚህ መልስ የሚሆነው አንደኛ ጌታ የሚራራላቸው ወይም የራራላቸው ለርሁባን ለጽሙዓን ነው፣ ለተራቡት ነው፣ ለተጠሙት ነው። 3 ቀን ከሱ ጋር ለነበሩት እሱ በሄደበት እየሄዱ እሱ ያስተማረውን ቃል እየሰሙ ውስጣቸውን በቃሉ ያጽናኑ የነበሩ ለተለያየ ዓላማ የመጡ ትምህርቱን ለመስማት፣ የእጁን ታምራት ለማየት፣ በእጁ ለመፈወስ፣ ከራበ ሥጋቸው ለመዳን፣ መልኩን አይተው ለማድነቅ፣ ለተለያየ ዓላማ ለተለያየ ጉዳይ ወደ አምላካችን የመጡ የተለያየ አመለካከት የነበራቸው ሰዎች ናቸው። እነዚህ ደግሞ ተርበዋል፣ እነዚህ ደግሞ ተጠምተዋል። ስለዚህ አምላካችን እንደተጠሙ እንደተራቡ መሄድ የለባቸውምና የሚበሉት ስለሌላቸው እራራላቸዋለሁ ነው ያለው። በዓለማችን አሰቃቂና ከፍተኛ ችግሮች ተብለው ከሚፈሩት መካከል ዋናው ረሃብ ነው። ረሃብ ከፍተኛው የዓለማችን ችግር ነው። ብሂለ አርበውን ስንመለከት ከረሃብ ጦር ይሻላል ይላል። አባቶቻችን ዝም ብለው የተናገሩት ሳይሆን ቅዱስ ኤርምያስም ስለ ረሃብ አደገኛነትና አስከፊነት ሲናገር በመጽሐፍ ቅዱስ እንዲህ ይላል፣ የይስ መዊት በኩናት እመዊት በረሃብ፣ በረሃብ ከሞቱ ሰዎች ይልቅ በሰይፍ የሞቱት ይሻላሉ ይላል ሰቆቃወ ኤርምያስ ምዕራፍ 4 ቁጥር 9። ስለዚህ ረሃብ አስቸጋሪ ነው። እነዚህ ሰዎች ተርበዋል። የተራቡትን እንሆ እንዲጠግቡ ለማድረግ ለተራቡት ምግብ ሆኖ የመጣው አምላክ
ለተጠሙት ሕይወት መጠጥ ሆኖ የተገለጠው አምላክ፣ ለታረዙት ልብስ ይሆን ዘንድ የመጣው አምላክ፣ ለስዱዳን መጽናኛ ሆኖ ሰላምን ላጡ ሰላም ሆኖ የተገለጠው ጌታ እነሆ እነዚህ ሰዎች እንደተራቡ ወደ ቤት እንዲሄዱ አልፈልግም፣ እራራላቸዋለሁ አለ። ስለዚህ ሰዎች ረሃብ ከጸናባቸው ችግር ውስጥ ይገባሉ። ለመብል ሲሉ እግዚአብሔርን እስከ መካድ ይደርሳሉ። ሃይማኖታቸውን ይለውጣሉ። ይህ እንዳይከሰት በረሃብ ምክንያት ሰዎች የሚበሉት አጥተው ተቸግረው ለመብል ሲሉ እግዚአብሔርን እስከ መካድ እንዳይደርሱ ቤተ ክርስቲያናችን ዘወትር ይህን ጸሎት ትጸልያለች። ስለ ርሁባኑ ስለ ጽሙዓኑ በእንተ ርሁባን ወጽሙዓን አስተበቁ ከመ እግዚአብሔር ያቦሙ ሲሳዮሙ ዘለለዕለቱ እግዚአብሔር የዕለት ምግባቸውን ይሰጣቸው ዘንድ ስለ ተራቡና ስለ ተጸሙ ሰዎች እንማልዳለን። የአንድ ክረምት ዝናብ ቢጠፋ ምንም የሌለን ምስኪኖች ነንና ከየትም አምጥተን መብላት የማንችል ደካሞች ነንና እግዚአብሔር እንዲመግበን ሁል ጊዜ እንጮኻለን። በተለይ እኛ ኢትዮጵያውያን ወደ እግዚአብሔር መጮህ፣ ወደ እግዚአብሔር እጃችን ማንሳት የዘወትር ግብራችን ስለሆነ ስንጠማ ስንራብ ለሚያዝንልን ለሚራራልን እንሆ እንጠይቃለን እንለምናለን ማለት ነው። ስለ ረሃብን ያልካልኩኝ በተቃራኒው ደግሞ ከተራበ ለጠገበ ይታዘናል እንዲሉ አበው ጥጋብን በጣም አስቸጋሪ ነው። ጥጋብ ከመጠን ካለፈ ሰዎች ወደ እንስሳዊ ባህሪ ይለወጣሉ። ሰውኛውን እንሆ ይረሳሉ። የሥጋ ብቻ ተገዥ እንዲሆኑ ይገደዳሉ ማለት ነው። ስለዚህ ጉዳይ ነቢዩ ሶሎሞን በሚገርም አገላለጹ እንዲህ ብሎታል። ድህነትንና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ ስጠኝ። ከመጠን በላይ ከጠገውኩ እግዚአብሔር ማን ነው እንዳልልና ከእግዚአብሔር ጋር እንዳልወዳደር፣ ከተራብኩ ደግሞ የሰውን ገንዘብ በሐሰት ወስጄ እንዳልምል እንሆ ድህነትንና ባለጠግነትን ከመጠን በላይ አሳልፈህ አትስጠኝ ይላል። ጦቢት የተባለው የብሉይ ኪዳን ሰውም እህሌን ለተራቡ ሰዎች ልብሴንም ለተራቆቱ ሰዎች እሰጣለሁ ይላል። እነዚህን ነቢያት ያናገረ እግዚአብሔር እንደሆነ ያወቀውና የተረዳው ቅዱስ ጳውሎስም የነቢያትን ቃል ቃሉ አድርጎ ለድሆች መራራትን ከእነርሱም ጋር መተባበርን አትርሱ፣ እንዲህ ያለው መሥዋዕት እግዚአብሔርን ደስ ያሰኘዋልና ይላል። ክብር ምስጋና ለአምላካችን ይሁን። የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 13 ቁጥር 16 ላይ የምታገኙት ኃይለ ቃል ነው። ስለዚህ ጌታ የራራላቸው ለርሁባን ለጽሙዓን ነው። ቤተ ክርስቲያን ቅድሚያ ሰጥታ የምትራራላቸው ለርሁባን ለጽሙዓን ነው ማለት ነው። ሁለተኛ ጌታ የራራላቸው ለሕሙማን ለድውያን ነው። ለሕሙማን ለድውያን እኛን ከደዌ ሥጋ ከደዌ ነፍስ ለማዳን በሥጋ የተገለጠው ጌታ ራራውላቸው ያለው ራርቶም የፈወሳቸው ራርቶም ያዳናቸው ቅድም ቅዱስ ቃሉ ሲነበብ እንደሰማችሁት እነሆ የራራላቸው ወደ እርሱ ለቀረቡ ከእርሱም ጋር እነሆ ለሆኑ አንካሶች፣ ዕውሮች፣ ደንቆሮች፣ ልምሾች፣ ሌሎችም ብዙ በሽተኞች ነው። ቤተ ክርስቲያን ይህን ቃል እንዲህ ትገልጸዋለች። አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ ያለውን ኃይለ ቃል መነሻ በማድረግ በእንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፀ መስቀል በሥጋው ከመ ያውፃነ እማጣዊነ ወበጽድቁ ያየወነ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ ብሎ እንደተናገረ ኃጢአታችንን የተሸከመልን በሞቱ ደዌያችንን ያራቃልን መድኃኔዓለም እነሆ ይራራልናል ካልን በኋላ ቤተ ክርስቲያናችን ስለዚህ ርኅራኄ ምን ትላለች የሚለውንም ማየት ይገባናል። በእንተ ሕሙማን ወድውያን አስተበቁ ከመ እግዚአብሔር ፍጡነ ይፈውሶሙ ወይፈኑ ሳይለ ወምሕረተ ላዕሌሆሙ እግዚአብሔር ፈጥኖ ያድናቸው ዘንድ ይቅርታውንና ቸርነቱንም ይልክላቸው ዘንድ ስለ ታመሙትና ስለ ድውያኑ እንማልዳለን ይላል። ፈጥኖ ይፈውሳቸው ዘንድ ፈጥኖ ያድናቸው ዘንድ ፈዋሽ የሆነው ጌታ፣ ማሪ የሆነው ጌታ፣ ምሕረቱ የማይቆጠርለት ጌታ፣ ቸርነቱ የማይሰፈርበት ጌታ በማሪነቱ በይቅርባይነቱ የታመሙትንና
ድውያኑን እንሆ ይፈውሳቸዋልና ፈውሳቸው ብለን እንጸልያለን፣ ፈውሳቸው ብለን እንማልዳለን ይላል። ስለዚህ ጌታ እግዚአብሔር ወደዚህ ዓለም ሲመጣ በመዋዕለ ሥጋዌው ካከናወናቸው የፍቅር ሥራዎች መካከል ድውያንን መጎብኘት መፈወስና ማጽናናት እንደሆነ በዮሐንስ ወንጌል ምዕራፍ 5 ቁጥር 1 በዮሐንስ ወንጌል ምዕራፍ 9 ቁጥር 1 ያሉትን ኃይለ ቃላት መመልከት ብቻ በቂ ምስክር ይሆናል ማለት ነው። ሦስተኛው ጌታ የራራላቸው የሚለብሱትን ያጡ የታረዙትን፣ ወይም ደግሞ እነሆ ልብስ እያላቸው መልበስ እየቻሉ መልበስን ላልወደዱ ራቁትነት ለሸፈናቸው ሰዎች ጌታ ራርቷል። ጌታ ይራራል። አንደኛ ይህን በሁለት ከፍለን ማየት እንችላለን። አንደኛ መልበስ እየፈለጉ መልበስ ያልቻሉ በየጎዳናው ያሉ ልብስ የሌላቸው ሩቃንን ማየት እንችላለን። ሁለተኛ ደግሞ ልብስ በየቁም ሳጥናቸው ተደርድሮና ሞልቶ መልበስ አቅቷቸው እኖ ራቁታቸውን ወደ አደባባይ የሚመጡ እህቶችና ወንድሞችን ማየት እንችላለን። ስለዚህ ጉዳይ አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ለስም አጠራሩ ይሁንና ለዮሐንስ በራእይ በገለጸለት መልኩ እንዲህ ይላል። ወናሁ ግብተ እመጽእ ከመ ሰራቂ፣ እነሆ እንደ ሌባ ሁኜ ድንገት እመጣለሁ። ወብፁዕ ዘይተግ ወያቅብ አልባሲሁ ከመ ኢይሁር ራቆ ወያስተርይ ኀፍረቱ፣ ራቁቱን እንዳይሄድ ኀፍረቱንም እንዳይገልጥ ተግቶ ልብሱን የሚጠብቅ ንዑድ ክቡር ነው ይላል ራእየ ዮሐንስ ምዕራፍ 16-15 ላይ። ስለዚህ ጌታ መድኃኔ ዓለም የእኛን ራቁትነት አይወድም ማለት ነው። አጥተንም ሳናጣ መራቆት የለብንም ማለት ነው። መራቆት የለብንም ማለት ልብስ ማጣት የለብንም ማለት ነው። ልብስ ስንል ደግሞ ልብስ ሥጋዊና ልብስ መንፈሳዊ ብለን ከፍለን ልናያቸው ይገባል። ልብስ ሥጋዊ የምንላቸው መታረዛችንን የምንረሳባቸው፣ ውበታችንን የምናጎላባቸው፣ እርቃናችንን የምንሸፍንባቸው፣ ማንነታችንን የምንገልጽባቸው ከተለያዩ ቁሳቁስ የተሰሩ በየዕለቱ ለብሰናቸው የምንወጣቸው ሲሆኑ፣ ልብስ መንፈሳዊ የሚባሉ ውስጣችንን የሚገነቡ፣ ለምሳሌ ልብስ መንፈሳዊ የሚባለው ፍቅር ነው። ልብስ መንፈሳዊ የሚባለው ጸጋ ነው። ልብስ መንፈሳዊ የሚባለው ሃይማኖት ነው። ልብስ መንፈሳዊ የሚባለው የሃይማኖታችን መሪ የሃይማኖታችን አባት የምናምነው የምናመልከው በሃይማኖት እያየን እየተመለከትን አባታችን ሆይ ብለን የምንጠራው ክርስቶስ ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ ልበስዎ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ፣ አምላካችን መድኃኒታችን ኢየሱስ ክርስቶስን ልበሱት ያለው። ይህን ስናጣ መንፈሳዊ ጉስቁልና ይደርስብናልና መንፈሳዊ ጉስቁልና የደረሰባቸው ሰዎች ወይም ደግሞ ምንዱባን ብለን የምንጠራቸው አባቶች፣ እናቶች፣ እህቶችና ወንድሞች ትኩረት የሚሹ ትኩረት የምንሰጣቸው ጌታ የራራላቸው እኛም እንደ ቤተ ክርስቲያን ልጅነት ልንራራላቸው የሚገባ ነው ማለት ነው። አምስተኛ የምናየው በስደት ዓለም ያሉና መኖሪያ ፈቃድ የሌላቸው መጠለያ ልብስና ክብር ያጡ በምርኮና በስደት ያሉ ወገኖች በጌታ ትኩረት ውስጥ ያሉ ወይም ጌታ የራራላቸው ብለን ከምናስቀምጣቸው ቤተ ክርስቲያን ትኩረት ሰጥታ ከምትንከባከባቸው ወገኖች መካከል የሚቆጠሩ ናቸው። በተለይ በባህር ላይ የሚሞቱ በበረሃ የሰውነት ክፍላቸው ወጥቶ ለገበያ እስኪቀርብ ድረስ የመከራ ጽዋን የሚጎነጩ በባዕዳን እጅ የሚተፋባቸው ሞራላቸው የሚነካባቸው በሰው ሀገር አብደው ወደ ጎዳና እየወጡ ያሉ እህቶቻችን፣ ወንድሞቻችን የጌታ እንዲሁም አካሉ የሆነች ቤተ ክርስቲያን ዘወትር የምትጸልይላቸው ዘወትር የምታስባቸው ናቸው። በአንድም በሌላ የሚገባም ይሁን የማይገባ ስደት ጥላ ስር ያሉ ወገኖቻችን እግዚአብሔር ያዘነላቸው ትኩረት የሚሹ ወገኖች ናቸው ብለን ልናስባቸው ይገባል ማለት ነው። ይህም በተመለከተ የዘወትር አገልግሎታችን እንደሚለን በእንተ ስዱዳን እናስተበቁ ከመ እግዚአብሔር ያቦሙ ትዕግሥተ ወትምህርተ ሰናየ ወይጸጉ ጻማዎሙ ፍጹመ፣ እግዚአብሔር ትዕግሥትን በጎ ትምህርትንም ይሰጣቸው ዘንድ
ስለተሰደዱ ሰዎች እንማልዳለን። አያይዞም በእንተ ጽዮን ናስተበቁ ከመ እግዚአብሔር የሚጦሙ በሰላም ውስተ ብሔሮሙ እግዚአብሔር በሰላም ወደ አገራቸው ይመልሳቸው ዘንድ ስለተማረኩ ሰዎች እንጸልያለን፣ ስለተማረኩ ሰዎች እንማልዳለን ይላል። ከላይ እንዳየነው ያቦሙ ትዕግስትን ገንዘብ ያደርጉ ዘንድ እግዚአብሔር ትዕግስትን ይሰጣቸው ዘንድ በስደት ዓለም ሳሉ መከራ ይበዛባቸዋልና ሰው ሁሉ ተነስቶ ባለስልጣን ይሆንባቸዋልና እነሆ አዛኝ የሆነ ሰው የሚያጡበት ጊዜ ይመጣልና ሰዎች በጭካኔ ዓይን ይመለከቷቸዋልና በዚህ ጊዜ ያንን ጭካኔ ዘመን አሳልፎ ለትልቅ ክብር የሚያበቃቸውን መድኃኔዓለምን እያዩ በትዕግስት የሚሆንላቸውን ነገ የሚደረግላቸውን ይጠብቁ ዘንድ አይምሮውን ለብወውን እግዚአብሔር እንዲስልባቸው እንጸልያለን ነው የሚለው የቤተ ክርስቲያን ትምህርት ማለት ነው። በመጨረሻ የምናየው በችግር ምክንያት የእግዚአብሔርን ቤተ መቅደስ የሆነውን ሰውነታቸውን በገንዘብ ለውጠው ራሳቸውን ሽጠው መኖርን የተለማመዱ እህቶችና ወንድሞች እንደ ቤተ ክርስቲያን ትኩረት የሚሹ ጌታ ያዘነላቸው ጌታ የራራላቸው እነሆ አካላት ናቸው ማለት ነው። በእንተ ላበሱ አበዊነ ወአዊነ ናስተበቁ ከመ እግዚአብሔር እይትቀየሞሙ ናዬ ወሳይተ ያቦሙ መዓቱ እግዚአብሔርም እንዳይቀየማቸው ከመዓትም ተመልሶ ፍጹም ዕረፍትን ይሰጣቸው ዘንድ ስለበደሉ አባቶቻችንና ወንድሞቻችን እህቶቻችንና እናቶቻችንን ማልዳለን እንላለን በጸሎታችን። ስለበደሉ የክርስቶስ ቤተ መቅደስ የሆነውን ሰውነታቸውን ስላረከሱ በዚህም ደግሞ ወደ እግዚአብሔር ሊመጡ ንስሐ ገብተው የእግዚአብሔርን ቤተ መቅደስ ዳግም ላያረክሱ ለመቀደስ ለመባረክ ሲመጡ እንቅፋት እየሆንን የምንገፋቸው የምናገላቸው የምናሳድዳቸው ወገኖቻችን ትኩረት የሚሹ ናቸው። ምክንያቱም ይህን የተማርነው ከአምላካችን ስለሆነ የተገፉትን የተገለሉትን መንከባከብ፣ መሳብ፣ ማቅረብ እነሆ የተገለሉበትን ምክንያት ረስተውና ዘንግተው ወደ አዲስ ሕይወት እንዲመጡ ማድረግ የተማርነው ከአምላካችን ነው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 3 እስከ 11 ያለውን ማንበብ ትችላላችሁ። ጸሐፊዎችና ፈሪሳውያን በምንዝር የተያዘች ሴት ወደ እርሷ መጡ። በመካከልም እርሷን አቁመው መምህር ወይ ይህች ሴት ስታመነዝር ተገኝታለች፣ ሙሴም እንዲህ ያሉት እንዲወገሩ በሕግ አዘዘን፣ አንተስ ከእርሷ ምን ትላለህ አሉት። የሚከሱበትን እንዲያገኙ ሊፈትኑት ይህን አሉ። አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ለስም አጠራሩ ይሁንና ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። እነሱም ይህን ሲሰሙ ሕሊናቸው ወቅሷቸው አንድ አንድ እያሉ እንደወጡ መጽሐፍ ቅዱስ ይነግረናል። ሴቲቱ ግን በመካከል እንደቆመች ብቻዋን እንደቆመች ከሳሾቿ ሁሉ ከእሷ እንደተወገዱ ኢየሱስም ቀና ብሎ ከሴቲቱ በቀር ማንም እንደሌለ ባየ ጊዜ አንቺ ሴት እነዚያ ከሳሾቹ ወዴት አሉ? የፈረዱብሽ የሉምን? አሏት። እሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔ አልፈርድብሽም፣ ሂጂ፣ ካሁን ጀምሮ ደግመሽ ኃጢአት አትስሪ አላት። ሁሪ እትዊ በሰላም ወምዝ ዳግመ ኢታብሲ ዳግመኛ አትበድይ አላት ይላል። ይሄ የሚያሳየን ዳግመኛ እንዳትበድል አዘዛት ማለት በደል ነበረባት፣ ኃጢአት ነበረባት፣ ወይም ደግሞ እግዚአብሔር አክብሮ የፈጠረውን ስብዕናዋን ያበላሸ ግብር ነበረባት ማለት ነው። ነገር ግን ወደ አዲስ ምዕራፍ እንድትሸጋገር አላት። እስካሁን የነበረውን አልቆጥርብሽም፣ ከዚህ በኋላ ግን እንዳትበድይ ራስሽን ጠብቂ፣ በማስተዋል ተንቀሳቀሽ አላት ይላል። ስድስተኛ ላይ የምናየው ፈዋሽ፣ አጽናኝ፣ የደስታ ምንጭ የሆነውን ቃሉን በአግባቡ ካለመጠቀም፣ በአግባቡ ካለመስማት፣ ካለመረዳት እና ከሐሰተኞች ነቢያት ሽንገላ ወይም ከሐሰተኞች መምህራን ሽንገላ በሚመጣ የልብ ስብራት ኑፋቄ የሚሰቃዩ ሰዎች ናቸው በትኩረት ልንሰራባቸው የሚገቡ ወይም ቤተ ክርስቲያን በትኩረት የምታያቸው ማለት ነው። ይህም በተመለከተ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አንድ ሰው ያም ቶማስ የተባለው
በጥርጥር ሕይወት ውስጥ በነበረ ጊዜ እነሆ አምላካችን ወደ እርሱ ቀርቦ ከጥርጥር ሕይወት እንዲወጣ እንዳደረገው እናያለን። ከዚያም በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ ቶማስን ጣትን ወደዚህ አምጣና እጆቼ ላይ እጅህንም አምጣና ከጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን እንዳለው እናያለን። ቶማስ ከነበረበት የተመሰቃቀለ ሕይወት ወይም ከመጣበት ጎዳና የመነጨ የመጠራጠር ሕይወት እንደነበረው እናያለን። ነገር ግን እነሆ አምላካችን ተጠራጣሪ ነህና በዛው ቅር አላለውም። አምጣና እጅን ከጎኔ አግባው፣ ከዛሬ ጀምሮ ያመንክ እንጂ ያላመንክ አትሁን በማለት ከኑፋቄ ራሱን እንዲያገልና ወደ ትክክለኛው እምነት እንዲመጣ አድርጎታል። በዚህ ዘመንም ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ እንደምናየው እንዲህ በጥርጣሬ ማዕበል ወገኖቻችን እንዲነዱ የሚያደርጉ ሐሰተኞች መምህራን አልፎ አልፎ እንደሚነሱ መጽሐፍ ቅዱስ ይነግረናል። ይህም ደግሞ በነቢያት ዘመን እንደነበረው እንደሚሆን፣ ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ ይላል። በዘመነ ኦሪት በነቢያት መካከል ሐሰተኞች ነቢያት ነበሩ። እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሹልከው ያስገባሉ ይላል። በሌላ አንቀጹ ብርሃነ ዓለም ቅዱስ ጳውሎስ ወንድሞች ሆይ ይህን አስቀድማችሁ ወቁ፣ በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ፣ ነገር ግን በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ ይላል። ሁለተኛ ተሰሎንቄ ምዕራፍ 3 ከ6 እስከ 7 የምናነበው ይህንኑ ነው። ወንድሞች ሆይ በሠራንላችሁ ሥርዓት ሳይሆን በተንኰል ከሚሄዱት ወንድሞች ሁሉ ትለዩ ዘንድ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንለምናችኋለን። እግዚአብሔርን ትመስሉ ዘንድ እንዲገባችሁ ልብ በሉ ይላል። እንለምናችኋለን አለ። ምክንያቱም ማመን በግድ አይደለምና ማመን ማስተማር እንዲገባው አድርጎ ስለሆነ በርኅራኄ በተሞላበት አነጋገርና ቋንቋ ብርሃነ ዓለም ቅዱስ ጳውሎስ በሰሩት ሥርዓት ሳይሆን በተንኰል ከሚሄዱ ወንድሞች አካሄድ ሰዎች እንዲለዩ ተናግሯልና ቤተ ክርስቲያን ከምታስተምረው አባቶቻችን ከሰሩልን ሥርዓት በተለየ አካሄድ ከሚሄዱ ወንድሞች ከሚሄዱ እህቶች ራሳችንን የመጠበቅ ግዴታ ስላለብን በዚህ ችግር ውስጥ ያሉ እህቶችና ወንድሞችን ትኩረት ሰጥተን ልናገለግላቸው እንደሚገባ ነው መጽሐፍ ቅዱስ የሚነግረን። ስናጠቃልለው ጌታ የራራላቸውና ቤተ ክርስቲያን በትኩረት የምታያቸው ርሁባንና ጽሙዓን፣ ሕሙማንና ድውያን፣ ሩቃንና ሙቁሃን፣ ስዱዳንና ምንድውባን፣ ቤታቸው የፈረሰባቸው ወይም ቤተ መቅደሱን ያረከሱ በሐሰተኞች ሽንገላ የሕይወት መንገድ ያጡና የባዘኑ ወገኖች ናቸው ማለት ነው። ለእነዚህ ትኩረት ሰጥተን ልንሰራ ይገባል። አምላካችን እንደራራላቸው እኛም ልንራራላቸው ይገባል፣ ልናዝንላቸው ይገባል። አምላካችን እኒህ ሰዎች ያሳዝኑኛል ነው ያለው። እኒህ ሰዎች የተለያየ አመለካከት ነበረባቸው ብያቸዋለሁ። ግን ጌታ የራራላቸው ያዘነላቸው ያለ አድልኦ ነውና ያለ አድልኦ ሁሉንም በአንድ ዓይን በመመልከት ልናገለግላቸው ትኩረት ልንሰጣቸው ከጥፋታቸው እንዲመለሱ ከረሃባቸው እንዲድኑ ከደዌያቸው እንዲፈወሱ ልናደርግ ይገባል ማለት ነው። ለእነዚህ ትኩረት መስጠት አንደኛ የጌታን ፈቃድ መፈጸም ነው። ሁለተኛ ጌታ የሞተለትን ስብዕና መንከባከብ ነው። ሦስተኛ የመንግሥተ ሰማያት መግቢያ ቁልፍን መጨበጥ ነው። አራተኛ ምን እናስቀድም ለሚለው ጥያቄ መልስ የመስጠት ጥበብ ነው። በመጨረሻ እና አምስተኛ ላይ የምናየው ጌታ በመጨረሻው ጊዜ እንሆ ሲመጣ የሚጠይቀንን ጥያቄ መልስ ሰጠንበት የምንቆይበት ጥበብ ነው ማለት ነው። እንዲህ ይላል መጽሐፍ ቅዱስ፣ እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥት ወርሱ ዘንድ ኑ፣
ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሙኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜም ጎብኝታችሁኛል፣ ታስሬም ወደ እኔ መጥታችሁ ጠይቃችሁኛልና ይላል። በቤተ ክርስቲያን እነዚህ 6ቱ ሕግጋት ሕግጋተ ትሩፋት ይባላሉና ሕግጋተ ትሩፋትን መፈጸም ወደ መንግሥተ ሰማያት የምንገባበትን ቁልፍ መጨበጥ ነውና ጌታ የራራላቸው ተርበው እንድናበላቸው፣ ተጠምተው እንድናጠጣቸው፣ እንግዳ ሆነው እንድንቀበላቸው፣ ታርዘው እንድናለብሳቸው፣ ታመው እንድንጎበኛቸው፣ ታስረውም እንድንጠይቃቸው ጌታ ራራላቸው ብሎ እንድንራራላቸው ያሳሰበንን አካላት ወይም ሰዎች ነው ማለት ነው። ወደ ዋናው ርዕሳችን ስመልሳችሁ ወይቤሎሙ ያምህሩኒ እሉ ሕዝብ፣ እነሆ እነዚህ ሰዎች ያሳዝኑኛል። እነዚህ ሰዎች ያሳዝኑኛል ያለን ጌታ የቃሉ ተናጋሪ ርዕበ ሥጋን እና ርዕበ ነፍስን ከደቂቀ አዳም ለማስወገድ ወደ ዓለም የተገለጠው ፈጣሪ አይምሯችንን ብሩህ አድርጎልን መስራት የሚጠበቅብንን ሰርተን የሚታዘንላቸውን አዝነንላቸው ርኅራኄ አሳይተን የመንግሥተ ሰማያት መግቢያ ቁልፍን እንድንጨብጥ አምላካችን በሁላችን አይምሮ ውስጥ እነሆ ልቦውን አይምሮውን ይሳልበት። ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አምላክ ቅዱስ እግዚአብሔር ክብር ምስጋና ለስም አጠራሩ ይሁን፣ አሜን።